تتيزو فايسنبت كل تتيزو بالوقريت ودت كوتات ሀበይት ቦጋሪት መጣሙ እንኳን ወደ ወራቤ ዩኒቨርሲቲ በደህና መጣችሁ። ወራቤ ዩኒቨርሲቲ በ2018 ለገቡ አዲስ ተማሪዎች ከመናኸሪያ ጀምሮ አቀባበል እያደረገ ይገኛል። ነይቶ ሁልቴ ባጀትኛ ሁልቴ ዞ ፈየስንበት እንደሚታወቀው የዋዜማችንን ፕሮግራም ደመቅ ባለ መልኩ በጥቂቱ ስናስቃኛችሁ ነበር። ዛሬ ደግሞ በእለቱ የተማሪዎችን አቀባበል ሰፋ ባለ መልኩ እናስቃኛችሁ ይሆናል። አብራችሁን ቆዩ። عفتفتي غاري اموكيتات حينيتو قلتي فاجتنا لا بترى حبا ينتي داوسني ماري يما تاتا ولا الصلاتني هابي متاش مري هابي جيجيسني يا بيجينا بوجي دوسلچيني ሰላም እንደምን ቆየ? ሰላም እንደምን ቆያችሁ? ራስን በማስተዋወቅ ጀምሩልኝ። ያው ስሜ ኑሩ ጸጋው ይባላል። የመጣሁት ያው ከዳሉቻ ሁለተኛ ደረጃ ትምህርት ቤት ነው። እሺ እንግዲህ እንደምታወቀው አዲስ ገቢዎች ናችሁ። እንዴት ነው ወራቤ ዩኒቨርሲቲ ምን አይነት አቀባበል አደረገላችሁ ከመናኸሪያ? ያው ወራቤ ዩኒቨርሲቲ መጀመሪያም ያው ከቀደም ያለውን ታሪክ በመስማት ለተማሪዎች ምርጥ አቀባበልና ምርጥ የትምህርት አሰጣጥ እንዳለው በማሰብ ነው የመጣ ነው። አሁንም አሪፍ የሚባል አቀባበል እየተደረገልን ነው ማለት ነው የሚገኘው። በአሁኑ በጣም ኖትኒ ባራንጋ ኦሽኖቲ ተክላን ሀዲ ላስና ገራ ሀዲ ፈታያ ጦልት በልቆ ባየስምት ጦልት በልቆ ባልወገሬ እትረህባይ ይሄንኬ ማረዮሌ ማጣትኛ ጦልቴያ ፋጅኛ አይ በልቆ አይ በልሳ ጦልተዊ አፍሪሳ አይ በልቆ አይ በልሳ ጦልተዊ አፍሪሳ አይ በልቆ አይ በልሳ ጦልተዊ አፍሪሳ አይ በልቆ አይ በልሳ አይ በልቆ አይ በልሳ كلت التيبزو فايسنبت كلت التيبزو بالوقريت ودت كوتات ودي يوم متاتا كامن كوتات نودي يوم متاتا عفتفتي غاري اموكي መጀመሪያ ፍቃደኛ ስለሆንክ በጣም አመሰግናለሁ። ራስህን በማስተዋወቅ እንጀምር። እሺ እኔም በጣም አመሰግናለሁ። ስሜ መምህር ዩሱፍ አህመድ እባላለሁ። በወራቤ ዩኒቨርሲቲ በአንደኛ ዓመት ተማሪዎች ማስተባበሪያ ጽህፈት ቤት የአንደኛ ዓመት ተማሪዎች የማህበራዊ ሳይንስ ትምህርት ጥራት አስተባባሪ። እሺ ያው እንደሚታወቀው የ2018 አዲስ ገቢ ተማሪዎች ወደ ወራቤ ዩኒቨርሲቲ እየገቡ ይገኛሉ። በእናንተ በኩል ያደረጋችኋቸው ዝግጅቶች ምን ይመስላሉና አቀባበሉ እንዴት ትገልጽልናለህ? አቀባበሉ እንግዲህ እንደምታየው ከጧት ጀምረን ነው እዚህ የተገኘ ነው። ያው ግቢውም ከቀደም ብሎ ነው ዝግጅቱን የጀመረው። እንግዲህ ተማሪዎችን እንደመጡ ምንም አይነት መንገላታት ሳይገጥማቸው በተማሪዎች ህብረትን በኩል በመምህራንን በኩል ቅንጅት ተደርጎ ተማሪዎችን ተቀብለን ወደ ግቢ የሚሄዱበት ሁኔታ እዚሁ ሰርቪስ ተመቻችቶ እየተቀበልን ያለንበት ሁኔታ ነው ያለው። ጋሬ አሞቄታ ነይቶ ሁልቴ ፋጀትኛ ግን ላቢታሽ አሽና መሄነምኮ ጡል ደዋሰሽና ቻልኩ ብሻና ወኮ በለሰኬን ታሌ ቆረም ቢያቀኒ ጡል ታላ ጂንጎ አፎሌ ኢሌኒ ያ ሰላም ተጡልቲ ንብረት ብርካን ካፌኔ ሰባው ተጥራምቶ
ጡልት በልኮ በየስምት ጡልት በልኮ በልወገሬ ጡልት በልኮ በየስምት ጡልት በልኮ በልወገሬ እትረህባይ ይሄንጌ እትረህባይ ይሄንጌ ማረዮሌ ከኛም ቦታ ማስፈሰስም አይፈቀድም። ይሄን አላህ ያቆመው። ተማሪዎች በሰላም መጣችሁ በሰላም ወደ ቤታችሁ እንድትመለሱ አላህ ያድርገው። ውጤታችሁ በሚጠበቀው ልክ ለወላጆቻችሁ አላህ ተቋዳሽ ያድርጋችሁ። ኢትዮጵያ ሰላም ትሁን። አላሁመ ሰል ህዝብ ነው፣ ደግ ህዝብ ነው። እውነት ለመናገር ከሆነ ስልጤ እስልምናውን በሚያዛቸው መሰረት ብዙ ፍቅር የሚታይባቸው ከደቡብም መጣ ከምስራቅ በቃ ወራቤ ምን ናት ቤተሰቦች አሉ። ቃል ኪዳን ቤተሰብ ተወካዮች እንደዚሁ ልክ እንደ ሃይማኖት አባቶች አጠር ያለ መልእክት ያስተላልፉልናል። በትርጉሙ ቃል ኪዳን ማለት ቃል ኪዳን ያፈረሰ ራሱ ይፈርሳል ማለት በእኛ ሃይማኖት። እኛ የስልጤ ማህበረሰብ ወክዬ ነው የምናገረው። አሁን ሁሉም ማህበረሰብ ወጣቶች የምትጠቀሙት ሶሻል ሚዲያ ላይ የሚወራ አደገኛ መርዝ አለ። እዚህ ላይ ይሄንን አንድ መታገኙ አባቶች ሁሉ ለእናንተ አባት እኔ 3 ልጆችን ዩኒቨርሲቲ አስረክቤ ነው የመጣሁት በተለያዩ ዩኒቨርሲቲ። ልክ እንደዚህ እናንተንም ወላጅ አምጥቶ ለእኛ አስረክቡናል። ስለዚህ እናንተን እንደ ልጅ አድርገን ያለባችሁ ችግር ቅድም አባቶች እንደተናገሩት ባላችሁበት ያላችሁበትን ግቢ ድረስ የመጣን ችግራችሁን ለመካፈል ችግራችሁን ለማዳመጥ በስልጤ ማህበረሰብና በወራቤ ከተማ ነዋሪ ስም ቃል ገባላችኋል። ሌሎች ዝግጅቶች ይቀጥላሉ። እሺ፣ እናመሰግናለን። በቅድሚያ ራስዎን አስተዋውቀው ይጀምሩልን። እኔም አመሰግናለሁ። ሼህ ሙዘይን ሼህ ሳይድ ከእስልምና ሃይማኖት ተወካይ ነኝ። እሺ፣ እንዴት ነው ወራቤ ዩኒቨርሲቲ ለአዲስ ተማሪዎች አቀባበል ደመቅ ያለ አቀራረብ እያደረጉላቸው ነው? እንዴት ነው አቀባበሉ? እንዴት አዩት? አቀባበሉ ጥሩ ነው። ዛሬ በዩኒቨርሲቲው ምክንያት ዛሬ ግልጽ ወጣ እንጂ ክርስትናን ተቀብሎ የኖረ ማህበረሰብ ነው። ሲመሰረት የክርስቲያን ምግብ ቤት እንዲኖር ለአንድ አመት አቶ መሀሪ አርአያን ለአንድ አመት ቤት ተከራይተን የክርስቲያን ምግቦችን መስቀሉን ሰቅሎ እንዲሰራ ያደረገ ማህበረሰብ ነው። እንዴት ነው ወራቤን እንዴት ይገልጿታል? ወራቤ በሰላም ሰገነቱ ጥርጣሬ የለበትም። ሰላም ነው። ቅድም አንድ ተናጋሪ እንደተናገሩት ከውጭ ከሶሻል ሚዲያዎች ከሚወሩት ነገሮች ሁሉ ነፃ ነው። ወላሂ እስላም ክርስቲያን የሚለየው በሃይማኖቱ ነው፣ በቢላዋው ነው። ሁሉም ሰው ነው፣ ሁሉም ዘመድ ነው። እኔም ቤተ ክርስቲያኖች አሉ። አክስቶቼ አጎቶቼ ክርስቲያኖች ናቸው። አብረን የምንኖር እንደዚህ ተቃጥፈን የምንኖርበት ነው። አሁንም ግልጽ አረገው ዩኒቨርሲቲ ይሄንን ነው እንጂ አዲስ ነገር አላመጣም። ድሮውንም የስልጤ ማህበረሰብ ከክርስቲያን ጋር አብሮ የኖረ ሰው ነው። እሺ፣ በጣም እናመሰግናለን። በመጀመሪያ ስሞትን አስተዋውቁ ጀምሩ። ተክለ ሰንበት ተክለ ስላሴ ከወንጌላውያን አብያተ ክርስቲያናት ህብረት። እሺ፣ እንዴት ነው ወራቤ እንግዲህ ለዩኒቨርሲቲዎች አሪፍ አቀባበል እያደረገላቸው ይገኛል። እንዴት አዩት አቀባበሉ? አቀባበሉ ከጅምሩም እንደዚሁ ነው። በየአመቱ ተማሪዎች በሚገቡበት ጊዜ አንድ የአካባቢው ባህል ራሱ እንግዳን ተቀባይ ነው። ሌላው ደግሞ ከሌላ አካባቢ በሚመጡበት ጊዜ ከአራቱም ማዕዘናት ሲገቡ ዩኒቨርሲቲው ገና ሲጀመርም በ2010 ነው የጀመረውና መማር ማስተማር ሂደቱን ፎርዝ ጄኔሬሽን ነው። ያንም እንዲህ አይነት አቀባበል አለ። ለምን የማይቀዘቅዝ የማይደበዝዝ አቀባበል ነው። አቀባበሉ በክብር እንግድነት ነው። ይሄ አተካና ወይንም ደግሞ ይሄ ማዳው የሚዘጋጀው ለክብር እንግዳ ነው። ተማሪዎች ለዩኒቨርሲቲው ለአካባቢው ማህበረሰብም ሆነ ለዩኒቨርሲቲው
የክብር እንግዳ በመሆናቸው የማይደበዝዝ የማይቀዘቅዝ አቀባበል ነው የሚደረገው በየዓመቱ። ምክንያቱም ሌሎች አካባቢ መስማትና መኖር ወይም ማየት ማመን ነው አይደለ? ማየት ማመን ነው ይባላልና ሌላ አካባቢ ስለ ወራቤ መልካምነት ላይነሳ ይችላል። ግን እዚህ መጥተው በሚያዩበት ጊዜ ማየት ማመን ነውና ምስክርነታቸውንም የሚሰጡ አሉ። ለዚህም ነው እንዲህ ያለ አቀባበል የማይደበዝዝ የማይቀዘቅዝ አቀባበል በየዓመቱ የሚደረገው ይሄ ነው። አመሰግናለን። በመጀመሪያ ራሱን በማስተዋወቅ ጀምሩ። መልአከ ምሕረት ቆሞስ አባ ሳህለ ማርያም መኮንን እባላለሁ። የወራቤ ደብረ ኃይል ቅዱስ ሩፋኤል ቤተክርስቲያን አስተዳዳሪ። እሺ፣ እናመሰግናለን። እንዴት ነው የዩኒቨርሲቲው ድባብ ያቀባበል ምን ይመስላል? እጅግ በጣም ደስ ይላል። ያው እንግዲህ ከተለያዩ የሀገራችን ክፍል የሚመጡ ተማሪዎች ናቸው ዛሬ አቀባበል አለ ብሎ ዩኒቨርሲቲ ጥሪ ባደረገልን መሰረት መተን አንድ ላይ እየተቀበልናቸው ያለ ነው። ያው ተማሪዎችን ይዘው የመጡ ቤተሰቦችም አብሬ እየተመለከትኩ ነውና ያለሁት ተማሪዎቹ እጅግ በጣም ደስ በሚል ሁኔታ እንግዲህ የወራቤ ዩኒቨርሲቲ ቆይታቸውን ዛሬ ጀምረዋል ማለት ነው። እሺ፣ እንዴት ነው ወራቤ እንግዲህ የምትታወቀው በሰላም ቦታ ሰላማዊ ቦታ በመሆኗ ነው። እርሶስ ወራቤን እንዴት ይገልጿታል አዲስ ተማሪዎቻችሁ? ወራቤ እንግዲህ ያው እጅግ በጣም እውነት ነው የሰላም ከተማ ናት። ህዝቡም አቃፊ የሆነ ህዝብ ያለበት ከተማ ነው። እውነት ለመናገር ከሆነ ምናልባት ከዚህ በፊት 2014 ዓመተ ምህረት አካባቢ ሚያዝያ 20 አካባቢ ተፈጥረው የነበሩ ችግሮች ሩቅ ሆነው ወራቤ የሚለውን ነገር ሲሰሙ ይበልጥ ለክርስቲያን ተማሪዎች ትንሽ ከበድ ሊል ይችላልና ግን እዚህ ወራቤ ከተመጣ በኋላ የምንመለከተው ነገርና እዛ ሌላ ቦታ ራቅ ብለን የምንመለከተው ነገር እጅግ በጣም የተለያየ ነው ማለት ነው። እንኳን ተማሪው ለትምህርት ሲመጣና እኛም ለአገልግሎት ስንመጣ እውነት ለመናገር ከሆነ ትንሽ ከበድ ይለናል ብለን ፈርተን ነበረ። ነገር ግን መተን ስንመለከት እጅግ በጣም የተራራቀ ልዩነት ያለው ነገር ነው እየተመለከትን ያለ ነው። የሚመለከታቸው አካላት እርስ በርስ ሆነው ከህዝቡ ጋር በቤተ ክርስቲያን በኩል በሙስሊሙም በኩል አብሮ በመስራት ያን ስህተት ታርሞ አሁን ላይ እጅግ በጣም ደስ የሚል ሰላም ነው ያለው ለማለት እወዳለሁ። በጣም እናመሰግናለን። እሺ፣ አቀባበል በጣም ለየት የሚያደርገው አንድ ነገር አለ። እሱም ዩኒቨርሲቲያችን የቃል ኪዳን ቤተሰብ ወይም ደግሞ የአማና ፕሮግራምን በዚህ ዓመት ጀምረናል። የዚህ የአማና ፕሮግራም ፋይዳው በጣም በርካታ ነው። ብዙ መናገር ባልፈልግም ግን አንዱ እናንተ ተማሪዎቻችን ዩኒቨርሲቲያችን ላይ ስትመጡ መቼም ዩኒቨርሲቲ ባህር ወይም ውቅያኖስ በግል የተቀመጠ ነገር አይደለም። እናንተ ከማህበረሰቡ ጋር እንድትገናኙ የቋንቋ እንድትማሩ የአካባቢውን ማህበረሰብ ደግሞ ባህሉን እንድታውቁ የሚረዳ ይሆናል ማለት ነው። ይሄ ብቻ ሳይሆን እናንተም ደግሞ ከመጣችሁበት አካባቢ ይዛችሁ የምትመጡት ባህል አለ፣ በርካታ ነገሮች አሉ። እነዛን ነገሮች ደግሞ እዚህ አካባቢ ላለው ማህበረሰብ የምታስተዋውቁበት የምታስተምሩበት ይሆናል ማለት ነው። ይሄንን ፕሮግራም ምናልባት የዩኒቨርሲቲያችን ፕሬዚደንት ክቡር ኢንጂነር ዶክተር ኢንጂነር ቶፊቅ ጀማል በሚገኙበት መድረክ ኦፊሻሊ ላውንች የምናደርግ ሆኖ ነገር ግን በዚህ ዓመት ተግባራዊ የተደረገ መሆኑን እንድታውቁ ፈልጋለሁ። ዩኒቨርሲቲያችን እናንተን ለማስተማር ከ650 መምህራን በላይ ብቁ የሆኑ መምህራኖችን አዘጋጅተን በጣም በርካታ ተመራማሪዎች አሉን። በጣም በርካታ ላቦራቶሪዎች ፕራክቲካሊ ቲዮሬቲካሊ ሌሰን የተማራችሁትን ወደ ግቢ ከገባችሁ በኋላ ላቦራቶሪ ውስጥ ገብታችሁ የምትሰሩበትን የምርምር ማዕከላትም አሉ። ፕራክቲካሊ እውቀት የምታገኙበትን እድል አመቻችተን እየጠበቅናቸው ነው ማለት ነው። ከዚህ በተጨማሪ ደግሞ ይሄንን ስራ የሚያሳልጥ ከ1000 በላይ የአስተዳደር ሰራተኞች አሉን። ይሄንን ሁሉ የተደረገው የመማር ማስተማር ስራው ሰላማዊ እንዲሆን ተማሪዎች በእውቀት ቅድም የሃይማኖት አባቶች ሲሉት እንደነበረው ጥሩ እውቀት አግኝተው ቀጣይ የሀገሪቷን ሰላም የሚያስጠብቁ የሀገሪቷ እድገት ላይ ትልቅ ድርሻ የሚኖራቸው እንዲሆኑ ወሳኝ ነገር ስለሆነ ይህንን አዘጋጅተን እየጠበቅናቸው ነው ማለት ነው። በመጨረሻም ብዙ ነገር መናገር አልፈልግም። ቅድም የሃይማኖት አባቶች በምርቃት ላይ አድረስ ሲያደርጉ እንደነበረው ወራቤ ዩኒቨርሲቲ ይህን ሁሉ ያለውን ሪሶርስ ተጠቅሞ እውቀት አግኝታችሁ የዚህን አካባቢ ማህበረሰብ ባህል ተምራችሁ ለወግ ማዕረግ የምትበቁበትና በምርቃቱ ደግሞ ተመልሰን እንደዚሁ በማዳ
የምንሸኛችሁ እንዲሆን እመኛለሁ። አመሰግናለሁ። Bolocho hoy bolocho sonchana diglae sonchana gana melan Allah Allah edablena bolocho hoy bolocho sonchana diglae sonchana gana melan Allah Allah edablena Karaboyna dada idamlena maniyango lada idamlena epetai diglaye epetai bolocho idamlena jembalan shiblis koba azar gicho idamlena Gana melan Allah idamlena umrana yak duran yatirina
መልኩ ካሜራማን አዘጋጅተው የተለያዩ ኢንተርቪዎችን በመስራት የሚገኙት የወራቤ ዩኒቨርሲቲ የጀሲሳ ክበብ አባላት ናቸው። ዛሬ እንዲሁም እንዲህ አሸብርቀው በዛሬ ቀኑን የተለያየ አልባሳት ለብሰው በቀላሉ ትንሿን ኢትዮጵያን ማሳየት የቻሉት የወራቤ ዩኒቨርሲቲ የጎህ ዘመናዊና ባህላዊ የኪነ ጥበብ ቡድን እባካችሁ ኑልን፣ እንጠብቃችኋለን። እንኳን ደህና መጣችሁ። ፈቃደኛ ስለሆናችሁ በጣም አመሰግናለሁ። ከመታወቅን ጀምር። እሺ፣ እኔ ተማሪ ሙሰፋ ናስር እባላለሁ። የወራቤ ዩኒቨርሲቲ የጎህ ባህላዊና ዘመናዊ የኪነ ጥበብ ቡድን ዋና ሰብሳቢ ነኝ። እኔ ተማሪ ሰሚራ መሐመድ እባላለሁ። የወራቤ ዩኒቨርሲቲ የማርኬቲንግ ማኔጅመንት 2ኛ ዓመት ተማሪ ነኝ። የጎህ ኪነ ጥበብ ቡድን ደግሞ ጸሐፊ ነኝ። እንግዲህ እንደሚታወቀው በወራቤ ዩኒቨርሲቲ 2018 የተማሪዎች አቀባበል እየተደረገ ይገኛል። ይሄንን አቀባበል ደግሞ ዋና ሚናውን ወስዶ ሲጫወት የነበረው ጎህ የኪነ ጥበብ ቡድን ነው። በጣም ብዙ አስገራሚ ነገሮችን እያየን ቆይተናል። በጥቂቱ የፕሮግራም አቀባበሉ ምን እንደሚመስል ብታብራሩልኝ ደስ ይለኛል። እሺ፣ ድል ስለጠኝ አመሰግናለሁ። ያው እንደሚታወቀው የጎህ ባህላዊና ዘመናዊ የኪነ ጥበብ ቡድን እንደ ሀገር የተደራጀ ነው። ሀገር ነው ማለት ይቻላል። ሁሉም ብሔር ብሔረሰቦች በተለያየ ቀለም አንድነትን የሚያሳይ ሁሉም ብሔር ብሔረሰቦች እኩልነታቸውን፣ አንድነታቸውን፣ ህብረ ብሔራዊነታቸውን የሚያሳዩበት ሁላችንም ደምቀን በቀላሉ ትንሿን ኢትዮጵያን የምናሳይበት ነው ብለን እናስባለን። ዛሬ ደግሞ የ2018 ለየት በሚል መልኩ የአደራ እየሰጡ ነበረ። በዛ የተለያዩ መረጃቶች በነበሩበት የተለያዩ ብሔር ብሔረሰቦች አልባሳት ለብሰው ሁላቸውም በብሔር ብሔረሰቦች ውዝዋዜ ደምቀውና አሸብርቀው እየተቀበሉ ነበር። የ2018 አቀባበል በጣም ደስ ብሎናል። እስካሁን ያለው ቆይታ ይሄ ነበረ። የተቀረውን ወደ ጣቢያችን ሄዳ አመሰግናለሁ። አብዛኛውን ነገር ዋና ሰብሳቢ ያጽፋል እና እንዳያችሁት ነው። ፕሮግራሙ በጣም አሪፍ ነበረ። የወራቤ ዩኒቨርሲቲ የተለያዩ ፕሮግራሞች በሚኖሩበት ጊዜ ይሄ ክበብ አሪፍ ፕሮግራሞችን በማቅረብ ይታወቃል። የዛሬ ፕሮግራም በጣም በአሪፍ ሁኔታ ከዚህ በፊትም ያቀርብ እንደነበረው በተሻለ ሁኔታ ነው ያቀረበው። በጣም አመሰግናለሁ። እናመሰግናለን በጣም። በቅድሚያ ራስሽን አስተዋውቂልኝ። እሺ፣ እኔ ድምጻዊት ኑሪያ ሀሰን እባላለሁ። የስልጤ ብሔረሰብ ድምጻዊ ነኝ ማለት ነው። እሺ፣ እና ወራቤ ዩኒቨርሲቲ እንግዲህ ደመቅ ባለ ሁኔታ እየተቀበላቸው ይገኛል ተማሪዎችን። እንዴት ነው አቀባበል ስነ ስርዓቱ እንዴት አየሹ? በጣም ደስ ይላል። የተለያዩ ብሔር ብሔረሰቦችን ክፍፍል ሳይኖር አንድነትን በያዘና አንድነትን በሚያሰምር መልኩ በጣም በልዩ መልኩ እየተከበረ ነበረ። በጣም ደስ ይላል እና ያለው ነገር ድባቡ ያው እናንተ ማየታችሁታል። በጣም የሚያምር ነገር ነው ያየነው ማለት ነው። በጣም እናመሰግናለን። እኔም አመሰግናለሁ። ሁለትቴውዞ ፈየስንበት ሁለትቴውዞ በልወገሬት መሪያ ፈቃደኛ ስለሆኑ እናመሰግናለን። ስሞቱን ያስተዋውቁ። እሺ፣ ስሜ ራህመት አሊ ነኝ። የመጣሁት ከሻሸመኔ ነው። ልጄን ለማስገባት ዩኒቨርሲቲ ከሻሸመኔ። አዎ። የግቢያችን አቀባበል እንዴት አዩት? በጣም አቀባበሉም የተደረገው ለእንግዳ የተዘጋጀው ዝግጅቱም በጣም ያስደስታል። አቀባበሉም የነበረውን ፕሮግራም ምናምን በጣም አስደስቶኛል። የበለጠ ደስ ብሎኛል። መግቢያ ጀምሮ አቀባበሉ በጣም አስደስቶኛል። ስንገባ ከየት ነው የመጣችሁ ምንድናችሁ ሁሉ የተማሪ ወላጅ ነን፣ የተማሪ ወላጆች ከሆናችሁ ወደዚህ ለፉ ተብሎ በአሸኛኘት ተደርጎልን ወደ ዱንካን ገብተን ወንበር ተሰጥቶን ተቀምጠን ከዛ በኋላ ደግሞ የተዘጋጀው ፕሮግራም ሁሉ ቀርቦልን ተጋብዘናል። በጣም አስደስቶኛል። እና የሚያስተላልፉት መልእክት አለ? ማስተላልፈው መልእክት ልጄን እዚህ ዩኒቨርሲቲ ገብቶ ተምሮ በትልቅ ደረጃ ደርሶ እንድመረቅልኝና ትልቅ ምኞት እንዳለኝ ከጅምሩ ጀምሮ ደግሞ ያስደሰተኝን እስከ መጨረሻው እንድደሰት እመኛለሁ። ራስን አስተዋውቅ። እኔም አመሰግናለሁ። እኔ ስሜ ሪያድ ሸምሱ ሰላም እባላለሁ። የመጣሁት ከዚሁ
ጎረቤት ነኝ። ቅበት ስልጤ ቅበት ይባላል። ከዛ ነው የመጣሁት። እሺ ግቢው አቀባበል አድርጎላችኋል እና እንዴት አየኸው? ከበር ጀምሮ ያለውን አቀባበል? በጣም አሪፍ ነው። ባህላዊ ውዝዋዜ ምናምን ነበረ። ውሃ ምን በቃ ድካማችን ያስረሱን ልክ እንደገባን ማለት ነው። ደስ ብሎናል። ኦኬ እሺ እዚህ ምዝገባ አካባቢ ዶርም አካባቢ የነበረውን እሱ ሁኔታ እንዴት ትገልጻለህ? አሪፍ ነው። እኔ ያው ሌላ ቦታ መጀመሪያም ሌላ ቦታ ምናምን ስለባላይም እንደኔ እንደጠበቅኩት አይደለም። በጣም ደስ የሚል ነው። ደስ ብሎኛል። ብቻ እንጃ ያው በቋንቋዬም በሰፈሬም ስለሆነ ስልጤ በስልጤም ስለሆነ እንደሆነ ባላቅም እኔ ደስተኛ ነኝ። የደረሰኝ ያው የሆነ ጊዜ ከፍ ያለ ቦታ ምናምን ፍሎር 4 G+4 ምናምን ከወጣን ነው ያስጣላኛል ብዬ ጠብቄ ነበር። ታች ነኝ። ደስ ብሎኛል እኔ። ኦኬ እሺ ፍቃደኛ ስለሆንክ አመሰግናለሁ። እኔም አመሰግናለሁ። በመጀመሪያ ራስሽን አስተዋውቂ። እሺ ሰላም፣ ስሜ ኢክራም ከሪ ይባላል። የመጣሁት ከሀይራንዚ ልዩ ሁለተኛ ደረጃ ትምህርት ቤት ነው እና ወራቤ ዩኒቨርሲቲ ደረሰኝ። ኦኬ እሺ ከበር ጀምሮ የነበረው አቀባበል እንዴት ነበረ? ከበር ጀምሮ ከበር ሳይሆን ከመናኸሪያ ብትኝና ከመናኸሪያ ጀምሮ ባስ አዘጋጅቶ ዌልካም ብለውን ያስገቡን እና አቀባበሉ በጣም ደስ ይላል። ግቢ ድረስ ከገባን ጀምሮ አርሂቡ ብለውን ግቢ ከገባን በኋላ ራሱ ሲኒየር ተማሪዎች እንዳለ ዶርም አቀባበል ጀምሮ ሁሉም ነገር ማሻአላ ደስ ይላል። ኦኬ እሺ እና እዚህ ምዝገባ ቦታ ላይ ያለው ነገር እንዴት ነው? ሬጂስተር ስንደረግ አሪፍ ነው፣ ደስ ይላል። ማለት በብዙ ተማሪ እንዳለው አንጻር ሁሉም በቻሉት አቅም ሬጂስተሮቹ ተረባርቦ እየተቀበሉ እያስተናገዱን ነው። ሁሉም ነገር አሪፍ ነው። እሺ በጣም እናመሰግናለን ፈቃደኛ ስለሆንሽ። እሺ እኔም አመሰግናለሁ። ስሜ አብዱልሀቅ ከድር ይባላል። ወንድሜን ለማስመዝገብ ነው የመጣሁት። ከየት ነው የመጣችሁት? እኔ ኖርማሊ እዚህ አካባቢ ነው የምኖረው። ወንድሜ ሻሸመኔ ነው የሚኖረው። እሱን ተቀብዬ ለማስመዝገብ ነው ወደዚህ የመጣሁት ማለት ነው። እሺ መልካም። የግቢያችን ያደረገውን ለእናንተ የተደረገውን አቀባበል እንዴት አገኛችሁት? አቀባበሉ በጣም ደስ የሚል ነው። እኔ ከዚህ በፊት እንደዚህ አይነት አቀባበል አላየሁኝም። ገና ከመግባታችን ጀምሮ የሀገር ሽማግሌዎች፣ የሃይማኖት አባቶች ሞቅ ደመቅ ባለ ፕሮግራም ኮሚኒቲው አጠቃላይ የወራቤ ዩኒቨርሲቲ ኮሚኒቲ ባለበት ሞቅ ያለ ፕሮግራም ተዘጋጅቶ አቀባበል ስለተደረገ በጣም ደስ የሚል ፕሮግራም ነበር የሚለውን ነገር ለማንሳት ፈልጋለሁ። ለግቢያችን ስለነበራችሁ ቆይታ ማስተላለፍ የሚፈልጉት መልእክት ካለ? በግቢው ቆይታ ላይ በጣም በዚህ ሁኔታ ይቀጥል ነው። በጣም ደስ የሚል ነው። የሚበረታታ ነው። ተማሪዎችን አዲስ ተማሪዎች በተለይ ለአገሩ አዲስ የሆኑ ተማሪዎች ይደነጋገራሉ ምናምን። እንደዚህ አይነት አቀባበሎች ደግሞ በቃ እነሱንም በቃ የኔነት ስሜት እንዲሰማቸው የሚያደርግ ስለሆነ በዚሁ እንዲቀጥልና አጠቃላይ የወራቤ ዩኒቨርሲቲና አካባቢውን ማህበረሰብ በጣም ከልብ ማመስገን ፈልጋለሁ። እሺ fayyasmbet ulletteebzoof balwagareet godadkootaa tuddee yoolmataataa yamankootaat nuudee yoolmataataa yaabtafatay gaaree የወራቤ ዩኒቨርሲቲ የ2018 ዓመተ ምህረት የአቀባበል ፕሮግራም የተመለከታችሁትን ይመስል ነበር። እንግዲህ ለ6 ተከታታይ አመታት ተማሪዎችን በማስመረቅ የሚታወቀው ወራቤ ዩኒቨርሲቲ የ2018 ዓመተ ምህረት አዲስ ገቢ የፍሬሽማን ተማሪዎችን የቅበላ መርሃ ግብር 2 ቀን እንዲህ ባማረ በደመቀ መልኩን ለእናንተ እያስቃኘናችሁ ቆይታ ያደረግነውን ይመስል ነበር። እኛ ከእናንተ ጋር ከፕሮግራሙን በማሳለጥ ቆይታ ያደረግነው የወራቤ ዩኒቨርሲቲ የጋዜጠኝነትና ስነ ተግባቦት ተማሪዎች ማህበር ነበርን። በሌላ ፕሮግራም እስክንገናኝ ድረስ መልካም
አይ በሊኮ